ሁልጊዜም የሚጀምረው በተመሳሳይ መንገድ ነው። እሷ የምትመለከትህ አንተ እንደሆንኩ ሳይሆን አንተ ልትሆነው የምትችለውን ነው። እየታየው ነው ብለህ ታስባለህ፣ ግን እየታየ አይደለም፣ እየተገመገምክ ነው። የእሷ ዋና ስራ እንድትስል እየጠበቀክ ነው፣ ግን ዋናው ስራው አንተ አይደለህም፣ ፍጹምም አልነበርክም። ካርል ዩንግ ይህንን አስመልክቶ አስጠንቅቋል። ዩንግ ህይወቱ ሙሉ በሙሉ የማያውቀውን ማለትም ንቃተ ህሊና በታች በጸጥታ የሚሰራውን የሰው አእምሮ ክፍል ለመቅረጽ የተወሰነ ነበር። ስለ ሴቶችም የሚያስደነግጥ ነገር አግኝቷል። እነሱ ከወንዶች ጋር በፍቅር የሚወድቁት ለራሳቸው ወንዶች ሳይሆን ስለ ወንዶቹ ባላቸው ሐሳብ በቅዠትና በትንበያ ነው። እሷ የመረጠች ይመስልሃል፣ ግን በእውነቱ እየመረጠች ያለችው በራሷ አእምሮ ውስጥ የፈጠረችውን የአንተን ስሪት ነው። ይህ ስነ ልቦና ያሻንጉሊት በግል ፊልም ውስጥ ሚና ለመጫወት የኖረ ነው። አንተም ከትዕይንቱ ውጪ ስትሆን ታሪኩን ሳይሆን ተዋናዩን ትቀይራለች። ዩንግ ይህን ትንቢት አኒሜስ ብሎ ጠርቶታል። በሁሉም ሴቶች ውስጥ የሚኖሩ ውስጣዊ የወንዶች ምስል